እኔ ሆዳም እያልከኝ ነው አንቺ ቆይ እዚህ ጋር ያዝልኝ ዶክተር ያዝልኝ አልሐምዱሊላህ ምስጋና ላንተ ይሁን ተረኛ ሲስተር ተረኛውን አስገቢ ዛሬ ደግሞ ምን አይነት በሽተኛ ይሁን የሚመጣብኝ ተረኛ ይግቡ መጣው ደህና ዋሉ የኔው ጉድ አጅሪት ደግሞ ብለሽ ስራዬ ቦታ መምጣት ጀመርሽ እኔ አሞኝ ነው በል መሰጠኝ መድኃኒት ካለ አይተሰጠኝና ይሄድልሃል ቆይ ነው የምልሽ አንቺ አሞሽ ያውቃል እንዴ እኔ ማኛ ካኔ ኩንት ደመለን ሰጠኝ ቆይ ቤትሽ ወይኔ ቆይ አሁን እሺ ይሁን አንቺ ቤት ውስጥ እያቃጠልሽኝ እዚህም ስራ ቦታ ብትሽ እኔን ለማቃጠል ነው የመጣሽ አሁን ንገሪኝ ምንድነው ያመመሽ ምንድነው ቶሎ በይ እኔ በሽተኛ አለኝ ትክክለኛ በሽታ አንቺ እኔን ለማሳመም ነው የመጣሽው እኔ ለሌላ ሰው ዶክተር ነኝ እንጂ ለአንቺ ለራሴ ዶክተር አይደለም አታውቂ በዚህ ዱላ እንዳለለ እኔ አሞኝ ነው የመጣው ታከመኝ እሺ ምንድነው ያመመሽ ምንድነው ንገሪኝ ቶሎ በይ አንተ ራሱ ታውቃለህ የሚያመኝን እኔ ምን አውቃለሁ አረ አንቺ ሴት አታቃጥኝ አረ የስራ ቦታ ነው አረ ትክክለኛ በሽታ የሚታከምበት ቦታ ነው አታቃጥኝ አንቺ ሴትዮ የቤታችን ይበቃል አሁን ይኸውልሽ አሁን የወንሹን ብቻ ንገረኝ ምንድነው ያው እኮ ነገርኩ ሆዴን እያመመኝ ነው አንተ ለነገሩ መች ታስታውሰኛለህ አንተ የምታስታውሰው ብዙ ነው እኔ መች እንደሰው ቁጥረህ እኔ ሆዴን እያመመኝ ነው ይሄው ዱላ ተደግፌ ነው የመጣሁት ምን አንቺ መቼ ዱላ ተደግፌ ታውቃለሽ እሺ እንዴት ነው የሚያደርግሽ አንተ አታውቅም እንዴ እኔ ዶክተር አይደለም ኧረ አንቺ ሴት አታቃጥኝ እኔ አንቺ አይደለሁም በሽታሽ አይደለሁም እንዴት አድርጌ ነው የሚያውቀው አንተ አታውቅም ትላለህ ያቃጥለኛል ይነፋኛል ይበላኛል እኔ ማያረገኝ የለም አንተ እንደምታረገኝ ነው የሚያረገኝ በቃ እኔ ቶሎ በል መድኃኒቱን ስጠኝና ገብቼ ገደም ልበልበት ወይኔ ተቃጣለ ያለ ሰውዬው እኔ ነኝ እንግዲህ ምን አረጋለሁ ያው እኔ እኮ ይኸውልሽ አንቺ ሁሌ እንዳቃጠልሽኝ ነው አሁን ስራዬ ቦታ መጥሽ ይኸው እኔን ለማቃጠል መጣሽ ምንም ማድረግ አልችልም ወይኔ እስቲ ወደዛ ምንድነው አምጪው እስኪ አስቀምጪው ነው ያመኛል ከላይ ወደ ላይ አንተ ከዚህ ታቃጥለኛለህ ሆዱ ከዚህ እኔ አላለ ኧረ አንቺ ሴትዮ እሺ ዝም በይ እስቲ ዝም ምንድነው ደግሞ ብለሽ ቆይ ነው የምልሽ ጃኬቴንም ለብሰሽ እኔን አቃጥለሽ ሰው ስለ ጨርቅ ነው የምታወራው አንተ እኔ ሆዴን አሞኛል እላለሁ ወይኔ እስቲ ዝም በይ እኔ ራሴ ችዬሻለሁ ጎደኛ የለም ያ ዶክተሩ ጎደኛ ከለም እንደ እሱ ነበር ጥሩ ቢያክመው ጭራሽ ጎደኛዬ ወይኔ ተቃጠለ ያለ ሰውዬው አሁን እስቲ ተንፍሺ ምንድነው ማረግ ተንፍስልኛ እኔ አልችልም ወይኔ ተቃጠልኩ ይኸውልሽ ተንፍሺ እያልሽ ተንፍሺ ያስተነፍሽና የተነፈስሽ ሴትዮ እኔ ስራ ቦታ መጥተሽ እያስተነፈሽኝ አንቺ ምን አለብሽ እሺ ወይኔ ተንፍሺ ለተንፍስ አረፍ በለበሽታ ተዘጋጅ እሺ በቃ እሺ እኔ ዶክተር ኦሪጂናሉ ዶክተር የለም እንዴ እኔ ያላለችው ኦኬ እሺ በቃ ተንፍሺ እስቲ ተንፍሺ አረፍ ኧረ አንቺ ሴትዮ ይኸውልሽ አንድ ተንፍሺ ማለት ይኸውልሽ አየሽ ቀስ ብለሽ አትጩህ እሱ እኮ አልቋል ጩኸት አያስፈልግም ይኸውልሽ ቀስ ብለሽ እሺ እሱን አንተ ጨረስከው እኮ እስቲ ተንፍሺ እሺ
ሁለት ደርሻለሁ። ይኸውልሽ እኔ ቶሎ አክመኝና ወደ ቤት ልሂድበት። ወይኔ ተቃጠል ያለ ሰውየው። ወይኔ ተቃጠልኩ እኔ በአንቺ ምክንያት። ኧረ አንቺ ሴት እንትኑን አበላሽሹ ሴትዮ። ወይ ምን ሆነ ፈረደብኝ። እኔ ቤቴ አንሶኝ እዚህ አንቺ ቆይ አንቺ ሴት ሁሌ መተኛት ነው ያንቺ በሽታ ነው? ወደኔ ያዘኝ እስቲ እዚህ ጋር ያዝልኝ ዶክተር ያዝልኝ። አሁን ባልነ ዶክተር ነህ አንተ ምንድነው ነገር? ይኸውልሽ አሁን ዝም ብለሽ አዳምጪ። እኔ ከአንቺ ጋር ይኸውልሽ አንቺ ታምሽ አይደለም እኔን ለማሳመም አውቅሽ ነው የመጣሽው። ይኸውልሽ አሁን የሚያምሽ ነገር ምን መሰለሽ? ሆድሽ ነው አይደል? እሺ ሆድሽ ነው አይደል? ሆዴት ይበላኛል፣ ይቆረጥመኛል፣ ይቆነጥጠኛል፣ ያቃጥለኛል፣ ይደፋኛል፣ ያነሳኛል፣ የማያረገኝ ያስተኛኛል፣ የማያረገኝ። ይሄ ደግሞ ከምን የመጣ ነው አሉ? ከጨቅጫቃ ባል ምንጭ ከጨቅጫቃ ባል ነው አሉ የሚመጣው። እኔ ገና በልጅነቴ ዱላ ተደግፌ እንዲህ እያልኩ ነው የመጣው፣ እያንቀላፋው መንገድ ዳር ካሁኑ ወደኩ እያልኩ እና ጨቅጫቃ ባል ጥሩ አይደለም። ኧረ አንቺ ሴት ምናምን እኔ ላውራ። አሁን እኔ እንደውም ይሄንን ጃኬት ራሱ ለብሼ የመጣሁት ጃኬቱን አይተህ ዝም እንድትል ነበር። አንተ ግን ጭቅጭቅ ይኸው። አሁን ያ ጓደኛ ብኖር እኮ እንዲህ ነበረ ጭንቅላትን የሚልልኝ። እሱም የለም። እሺ ዝም ትያለሽ? አንዴ ላውራ። የት አለ ግላብ ያረኩ? የት አለ ማስክ ያረኩ? አሁን አንተ ዶክተር ነህ። አውራ ቀዳዳ ደግሞ መቀደድ ያንተ ደንብ ነው። ይኸውልሽ አሁን ዝም ብለሽ አዳምጪ። ይኸውልሽ ያንቺ በሽታ አሁን የጨቅጫቃ በሽታሽ ማወቅ አትፈልጊም እኮ። የጨቅጫቃ ባል መድኃኒት ኧረ በሽተኛ ነሽ። ኧረ ምኑን በሽተኛ ነው? ቆይ እኔ ይኸውልሽ የቤቴ ይበቃል። ተቃጥዬ እኔ ራሴ ዶክተር ቃጥቼ ነው የሚያይኝ ዶክተር ቢኖር እኔ ራሴ ላብራቶሪ ገብቼ ከጥፍሬ እስከ ፀጉሬ መታየት ያለብኝ ሰውዬው ነኝ። እሺ አቃጥለሽኝ ልትደፊኝ ነው። ይኸውልሽ አሁን ይኸውልሽ ኧረ አንቺ ዝም አዳምጠኝ። የእኛ ሰፈር ያሉ እነ መስቀሉ ምናምን ታውቃቸዋለህ አይደለ? ምን እንዳሉ ጨቅጫቃ ባል ነውና እንደዚህ የሚያደርጉ ለዚህ በሽታ የሚያጋልጠው የጨቅጫቃ ባል በሽታ መድኃኒት ብለሽ። ኧረ አንቺ ሴት እስቲ ኧረ ስለ ሰው ማውራቱን ትይና አሁን በሽታሽን ልንገርሽ። አንቺ በሽታሽን ልንገርሽ። በሽታሽ ምን መሰለሽ? ሆድሽ አይደል የሚያምሽ? ይኸውልሽ ምግብ አበዛሽ። ብዙ ምግብ ነው የምትበይ። ይኸውልሽ እኔ በየቀኑ ወደ ሱቅ ሂጄ አዝቤዛ መሸመት እኔ አቅቶኛል። እሱ ነው መቀነስ አለብሽ። ምግብ በዛብሽ። አንቺ ምን አልኩሽ? ምንድን ነው ያልከኝ? እያወራ ነበር እንዴ? ይኸውልሽ አንቺ ታምሽ እኔን ልታሳምኝ። ይኸውልሽ ምግብ ቀንሽ፣ የጨቅጫቃ ባል ምግብ ቀንሽ። እኔ ሆዳም እያልከኝ ነው አንተ? እኔ ሆዳም ነኝ? አሁን ያለ አንቺ ሆዳም እኛ ቤት አለ? እኔና ልጆቼ እኮ ሳንበላ አንቺ ነሽ እኮ ጥርቅ አድርገሽ የሚጨርሽው እንዴ? ከዚህ በላይ ከአንቺ በላይ ሆዳም አለ? ኧረ አንቺ ወይኔ ተቃጠልኩ። ወይኔ እኔ ቆይ ሌላ በሽታ አሁን እኔ ዶክተር ነኝ። እኔ ራሴ እኮ የሚያክመኝ ሰው ነው የሚያስፈልገኝ። አንተ እቤት መድኃኒት አሁን አለ። መድኃኒቱን ትሰጠኛለህ? ጨቅጫቃ ባል የሚማታ ባል መድኃኒት። እቺን ባዝሊን ታውቂያለሽ? ምንድን ነው ማረገው? ትበያለሽ። አዎ ትበያለሽ። ሆድሽ አይደል የሚያምሽ? ካሁን በኋላ ምግብ አልገዛም። እኔ አዝቤዛ የሚባል ነገር አልገዛም። እቺን ትበያለሽ። ጥሩ ነው፣ ለብርድ ጥሩ ነው፣ ለብዙ ነገር ጥሩ ነው። ቀባኝ የሚቀባባ ነገር ይቀባብሽና የሚቀባ ነው እንጂ የሚበላ አንድ በል። ሲቀጥል ደግሞ መድኃኒቱን ስጠኝ። ልሂድ። የጨቅጫቃ ባል መድኃኒት ብቻ ነው፣ ሌላ ምንም። እኔ ነግሮኝ ነበረ እኮ እነ መስቀሉ ዝም ብዬ ነው መጣሁት። ኧረ ከመስቀሉ ራሱ ረጂ። ኧረ አንቺ ሴት ከመስቀሉ ራሱ ረጂ። ያ ዶክተር እኮ ያለ መስሎኝ አሁን እኔ እያንቀላፋሁ ነው የማወራው ራሱ እኮ ለራሱ። ሌላኛው በሽታሽ እንቅልፍ አታብሽ። ስራ ስሪ እስቲ፣ ቤት ውስጥ ምናምን ስሪ እስቲ። ኧረ ወይኔ
ወይኔ ኧረ አንቺ እንቅልፋም ኧረ ወይኔ ኧረ አንቺ ሴት ምኑ ነው የሚያደርገው? እኔ ምኑ ነው ያገባሁት? ስራ ቦታ መጣይ ኧረ አንቺ ሴት አታቃጥኝ። ኧረ አንቺ ሴት እኔ ብር የለኝም ሆስፒታል ሰራለሁ እንጂ ደግሞ ከፍሉልኝ እኮ ለራሴ ተኛሽ ወሰደሽ አሁንም እኔ መድኃኒት ይኸውልሽ አሁን መድኃኒት አዝልሻለሁ። ከዚህ ቤት ከዚህ ቢሮ ውልቅ ነው የምትይልኝ። ተስማማን? ይኸውልሽ እኔ ለልጆቼ ልኖርበት እሺ ስጠኝ መድኃኒቱ። ወይኔ ኧረ አታቃጥኝ፣ ኧረ አታቃጥኝ፣ በፈጠረሽ አታቃጥኝ። እያዞረኝ ነው። አሁን ቶሎ መድኃኒቱን ስጠኝ እሄዳለሁ። አንቺ እኮ ደህና ነሽ እኮ። እኔ ነኝ የታመምኩ። ነይ እዚህ ተቀመጭና ምኑን ታውቃለሽ? ምኑን ነው የምታውቂ? ለነገሩ እዚህ ተቀመጭ ያልኩሽ። ወይኔ ይኸውልሽ አሁን ይሄ መድኃኒት ሄደሽ ትወስጂና ይኸውልሽ እንኪ ያዥው ይሄ መድኃኒት ሄደሽ ትገዛለሽ። እሺ ብሩን አንጣ ቶሎ በል። የጨቅጫቃ ባል መድኃኒት መግዣ ብር ስጠኝ አሁን ቶሎ በል። የለም ብር የለም። ለአንቺ አስቤዛ ገዝቼ ይኸውልሽ እኔ ብድር ውስጥ ገብቻለሁ። የለም የሰው ብድር ነው እኔ ላይ ያለው። እሱን ራሱ እንዴት እንደሚከፍል አላውቅም። አንቺውን አቃጥለሽኛል፣ ጮጋራዬ ያመኛል፣ ጭንቅላትን ያዞረኛል። እኔ እኮ ዶክተር አጥቼ ነው እንጂ ታማሚ ነኝ እኔ ራሴ። ይኸውልሽ እኔ ራሴ ታምሜያለሁ። የለም አለሽ አንቺ የታረክሽው ባለፈው ሰጥቼሻል ነበር። እሱን የት ነው ያረግሽው? በላሽበት፣ አንቺ ወዳም በላሽበት። ከዛ በኋላ እንደፈለግሽ ትግጫለሽ፣ እዚህ ትመጫለሽ፣ ወዴን አሙኝ፣ ትግጫለሽ፣ ወዴን አሙኛል። እኔ ሌላ ዶክተር ጥራልኝ። ምን አይነቱ ለፍላፍ! በቃ አንተ ዝም ስትባል ቤት ኩሽና መተህ የምታቃጥለኝ ያንስና እዚህ መተህ የመንግስት ወንበር ላይ ቁጭ ብለህ ታቃጥለኛል። መድኃኒት አልኩ፣ መድኃኒት ሰጠኝ። የጨቅጫቃ ባል መድኃኒት መግዣ ብር ደግሞ ስጠኝ አልኩ። እኔ ከታባቴ ነው ማመጣው። አንቺ የተረገምሽ ይሄ የጨቅጫቃ ባል ምናምን የምትይንት ይሄ መድኃኒት ነው ወይም ደግሞ ይሄን ባዝሊን ግዢ ሄደሽ፣ ይሄ ደግሞ ለሌላ ሰው ነው። ከጊዜ በኋላ ፕሮፌሽናል አድርጌ በየጋዜጣው በትኜ በየከተማው በየሰፈሩ እኔ ለሴት እህቶች ድምፅ ሆናለሁ። አንቺ እስቲ ለቤትሽ ድምፅ ሆኝ፣ ለራስሽ ድምፅ ሆኝ። አንቺ ወዳም አንዴ እንቅልፍ አንዴ ይሁን፣ እኔ ደግሞ በአንቺ ብቻ ተቃጥዬ ሞቻለሁ እኮ። እኔ ተቃጠል አላልኩም። እኔ ቆይ ማን ነው የላክሽ? እኔ ብሩን ይኸውልሽ እኔ ኪሳራ ላይ ነኝ። ምንም የለም። ይኸው ባዶ ኪሴ። ይኸውልሽ ለስሙ ዶክተር ነኝ፣ ይኸው ኪሴን ባዶ አድርገሽ ምግብ ግጤሽ አሁን ይኸው ታምሜያለሁ ብለሽ እዚህ ትመጣለሽ። እኔ ደግሞ እዚህ ታሳምኛለሽ። እኔ ምን ላድርግልሽ? አንቺ ሴት፣ ኧረ አንቺ ሴት፣ ኧረ ና ያዝልኝ ስላለች ቆይ ነው የምልሽ። እስቲ ተነሽ። አዎ ይሄ ስንት ነው? 7። ኧረ 7 አያሳድርሽ። ወይኔ አንቺ ሴትዮ። ኦኬ ይሄ ምንድን ነው? ይሄ ስንት ነው? እንደዚህ ብሎ ወደዚህ ሄዶ ወደዚህ መጣ። አይኔ ላይ ቆይ እፍ በልና ይሄድልኝ። ኦኬ እዚሁ ጠብቂ። መድኃኒት ምርጥ መድኃኒት ይዤልሽ እመጣለሁ። እሺ የኔ ቆንጆ ለኔ ነው ይዘምት። እቤት አይደለም ስመኝ፣ ውሸታም። እቤት መች ስመኝ ታውቃለህ? እሺ አሁን እሺ ቁጭ በይ። እሺ ምርጥ መድኃኒት በዛ ዶክተሩንም ጥራው። አዎ እጠራልሻለሁ። ለአንቺ ዶክተር ኧረ እጠራልሻለሁ። ኧረ እንደዚህ አዎ ቀና እያልሽ ቀና። አዎ አይንሽን ደግሞ ጫፍኝ። ተኛለሁ። ተኝ እንቅልፋ ተኝ። አዎ ተኝ። ምን ሆኖ የፈረደብኝ? አዎ ጠብቂ። አንቺንማ
አንቺ የቤቴ አንሶሽ እኔን እዚህ ጨፍኝ እሺ ጨፍኝ አይንሽን ጨፍኝ የቤቴ አንሶሽ እዚህ ታቃጥኛለሽ ምግብ አይደል መድኃኒት አይደል የምትፈልጊው የተረገምሽ ሴትዮ ሁለተኛ እዚህ ቢሮ ንጂ ወይኔ ቆየኔ ለሳብዬ ዱላ እዚህ ላስቀምጥ እንዴ ቆይ እቺ ሴት ከኔ ምንድነው የምትፈልጊው ወይኔ ተቃጠልኩ ለስቲ መንገድ ላይ ትቀራለሽ ደግሞ አሮጊት الحمد لله مسكين